ሰላም ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። እንግዲህ እንደምትመለከቱት ከባለፈው የቀጠለ ጽናት ድራማ አሁን ተለቆልናል ማለት ነው። ሁላችሁም ተመልከቱት። ከባለፈው የቀጠለ ነው እና እንግዲህ ኪራ በጸጸት መጥቶ ነው እዚህ ጋ እየጠጣ የሚገኘው። ምክንያቱም ጽናትን ተይ በቃ ክፉ አትናገሪ ሲላት ነበረ። እሷ ደግሞ እንደምትወደው ምንትን እያለች ያው መጥፎ ቃላቶችን ስታወጣ ነበርና የችኛይቱም ልጅ የጋሽ ባሻና ሻምበል ልጅ የምታውቀው ታሪክ የለም ስለነሱ እና ያው ቅናት በጣም መጥፎ ነው። ጽንዬ ትቀናለች በኪራ በጣም ስለምትወደው ስለምታፈቅረው ማለት ነው። እና እንግዲህ ያለው ነገር ተያለ ሲያስጠነቅቃት ነበረ። በመጨረሻ ደግሞ በጥፊ መታት ማለት ነው። በዛ በጣም ተበሳጭቶ ምሳውንም ሳይበላ ከቤት ወጥቶ መጠጥ ቤት ይገኛል ማለት ነው። በጣም የሚያሳዝን ነው። እንግዲህ አብራችሁን ተከታተሉ። መጠጣትህን በእኔ ምክንያት አታድርገው ጽናት። በቃ በእናትሽ ከሻሽ ግቢና ትሰኝ። ከዚህ በላይ አትበጥብጭ። ቆይ ጫማህን ላውልቅ። ዞር በይ። ያኔ ምን ነበራች ገለህ አታድኔ እና አሁን ምን ለማድረግ እየሞከርሽ? እኔ ስራዬን ነው እየሰራሁ ያለሁት። ስራሽ ከሆነ እኮ ውጭ ሆኜ መጠየቅ ትችይ ነበር። ደውለሽ የት ነህ ማለት ትችይ ነበር። ወይስ ሰክሬ እስክመጣ ድረስ ሶፋ ላይ ተጎልተሽ የጠበቅሽ? አንተ የምጠብቅህ በሩን ቆልፉ ለመተኛት ነው። ጽናት በቃሽ፣ አትዋሺ። እንደ ጠላሽን በደንብ ገብቶኛል። ኧረ ቀስ በል እንዴ! የተኛ ሰው አትበጥብጥ። ደግሞ በባዶ ወደ ነው አይደል የጠጣው? ምግብ ላምጣልህ? አልፈልግም። ያንንማ እኮ ምግቡን እኮ ጽንዬ በነገር ጎተጎትሽው ሂዶ ጠጣ ማለት ነው። እንግዲህ ያሳዝናል። ለሰው ልጅ ዋናው ትዕግስት ነው። ትዕግስት እሱ ራሱ ኪራ ራሱ ቢኖረው በጣም ደስ ይል ነበረ። ያው ትዕግስት አለመኖር ነው ይሄ ሁሉ ነገር የሆነው ማለት ነው። ዞን ያረግሽኝ እኮ አንቺ ገባሻል። ልታለቅስ ባልሆነ እንዴት አላለቅስ? ፍቅሬን በገለጽኩልሽ ማግስት እንደዚህ ስትገፊኝ እንዴት አላለቅስ? ለምን ግልጽ? ቆይ ለምን እንደዚህ እንድቀጣ ፈረድሽ? ቆይ ለምን? ቆይ በእናትሽ የቀልድሽም ከሆነ ደስ ያለኝ ስቃል ነገር በእናትሽ መለየታችን የውሸት ነው በይ። እንደዛ ማድረግ አልችልም። ለምን? የሆነ ጠልተሽ ነው? እኔ ማንንም ሰው አልጠላም። በቃ ደምች በቃ ውጪ ልኝ እንደው አልፈልግም። እሺ ተረጋጋ። ሲጀመር ሁላችሁ ማስመሰያዎች ናቸው። የህዋን ዘር ስትባሉ ለገዛ ጠቅማችሁ ነው ወደድኩ የምትሉት እንጂ እውነተኛ ስሜት ኖራችሁ ያውቅ። ሁላችሁ ሞቱ፣ ከጽናቴ በቀር ሁላችሁ ሞቱ። ወይኔ ኪሩቤል ወይኔ ኪሩቤል ወይኔ ኪሩቤል
ደርሽ? እግዚአብሔር ይመስገን። ዛሬ ጠዋት ሴት ሆነሻል። እባክሽ እንቅልፍ እምቢ አለኝና ማታ ኪሩቤል አምሽቶ ነው የገባው አይደል? አረ በጊዜ ነው የመጣው። እኔ እኮ እንቅልፍ የወሰደኝ ከ35 ሲል ነበር እኮ ወዲያውኑ ከ20 ሲል መጣ። ያው እንቅልፍ እኔን ለመውሰድ ከ20 እስከ 30 ደቂቃ ይወስድበታል ብዬ ነው። አላርም ሞልተሽ ነው እንደምታኝ አስመሰለብኝ አይደል? ይገርም። ለእንቅልፍ ምትቅዳለሽ? ግድ ነው በቅድ መመራት። አሁን የነገርኩሽ ስለ ራሴ ነው እንጂ ስለ እቅድ አይደለም። እስኪ አንቺ በቅድ ትመራለሽ? እኔ እንደ ቸርነቱ ነው የምኖረው። ውይ እንደዛ የሚባል ነገርማ የለም። እንዴት? እዚህ ቤት ሰራተኛ ነሽ አይደል? አዎ። እሺ ለምንድን ነው ገንዘብ የሚከፍሉሽ? ስራ ስለሰራው ነው። ምን አይነት ጥያቄ ነው? አየሽ፣ ልክ እንደ ስራሽ ነው። ፈጣሪም በሰራሽ እና በለፋሽበት ልክ ነው የሚሰጥሽ። ስለዚህ ፈጣሪ እንዳለው እኖራለሁ ሳይሆን ማለት ያለብሽ በቅድ መመራት የለብሽም። አሪፍ ምልከታ ነው። አመሰግናለሁ። ወደፊት ምን መሆን ነው የምትፈልጊው? ወይ ያቶ ሻምበል ልጅ ምን አይነት ይቱ ናት? አደነባበራቻቸው እኮ ሁሉንም። አረ አምላኪው ትዕግስቱን ስጠኝ። ጽንዬ አይዞሽ፣ ኃይልና ብርታቱን እሱ ይስጥሽ የኔ ቆንጆ። አይዞሽ በርቺ። ፈተናን መወጣት ያው ትችይበታለሽ እና እያንዳንዱ ፈተናዎችሽን ተወጫቸው። አይዞሽ። በእውነት በጣም ከባድ ነው። ፈተና ሲበዛ በጣም ከባድ ነው። በጣም ማለት ነው። እና አይዞሽ፣ እግዚአብሔር አምላክ ካንቺ ጋር ይሁን። ፈተና አትፈተነን አይባልም፣ ግን ፈተናዎችን ደግሞ በአግባቡ እንፈተናቸዋለን፣ እናልፋቸዋለን። ይቺ ምን የመሰለች ስስ ናት። ውይ